ማታ የት እንዳደርክ አትነግረኝም? ውጪ እያደር አስቸገረኝ እኮ። ተይ እንጂ ጓደኛዬ፣ ወንድ ልጅ እንዴት አደርክ እንጂ የት አደርክ አይባልም አይደል? ቆይ ስልክ ላንሳ። ሄሎ፣ የማታው አዳራችን አሪፍ ነበር። በጣም እናፍቀኝ ነበር። መቼ ነው ታዲያ? ምን ደግሞ ሚስት ፋታ ስትሰጥ ነው። ጓደኛዬ ፋታ ስትሰጠኝ አትይም? አኩኩሉ ግን ደስ ይላል። ልሳምሽ? ኧረ ተይናለች። ይሱ ምን እያደረጋችሁ ነው? አይኔ ውስጥ እኮ የሆነ ነገር ገብቶ ሽፋሽፍቷ መሰለኝ ነው እንዴ? አስደነገጣችሁኝ እኮ። ባልሽስ? ቤቱ ምን እያደረግሽ ነው? ምን አደረኩ? ልብስሽ ማለቴ ሌላ ቢጃማ የለሽ? የለኝም። ምን ሆነ? ይሄ እኮ የባለ ትዳር ቤት ነው። እንዲህ መገላለጥ ልክ ነው? ምን ነው ባልሽን አታምኚውም እንዴ? ማሬ እረፊ ስልሽ እምቢ አልሽኝ አይደለ? ምን ሆነሽ ነው? ደህና ነኝ። ቻዬ ቲ ሪሞቷን አቀብለኝ። እና ማሬ 3 ቀን ሙሉ? አዎ ማሬ፣ ከዛ በላይ አልቆይም። እሺ እሺ፣ በቃ ራስሽን ጠብቂ። ነው ልሸኝ። አይ ውጪ መኪና እየጠበቀኝ ነው። አትውጣሽ። እህቴ ሄደች እንዴ? አዎ። ትቆያለች እንዴ? አዎ። ምን እያደረግሽ ነው? ምንም፣ ፈታ እንድንል ፈልጌ ነው። የእህትሽ ባል እኮ ነው። ታዲያ ምን ችግር አለ? ሄሎ ማሬ፣ የት ነሽ? እኔ ካሁን የሌለሽበት ደብሮኝ መንገድ ላይ ነኝ። በቃ እስክትመጪ አቡዬ ጋር ሆናለሁ። እሺ ልጅ ሆዴ ውስጥ ሞቷል። የኔ ልጅ እስከ ሽሮ ሜዳ ወሰደኝ። ግቡ ማዘር። ሚካኤል አለው ይበልሽ፣ እመቤቴ በሰላም ተገላግልሽ። ወልደይ ሳሚ እማይተውኝ እኔ ለልጅ አልታደልኩም። ልጅ ሆዴ ውስጥ ሞቷል። እግዚአብሔር አሳይቶ ነሳኝ። ወይ እኔ አፈር ይብላኝ። የወድሽን መቻውቂ እኔማ መመረቄ ነው። በያት አልቅሺ፣ እሷ መላውን ታውቃለች። እንመለስ። አይ ማማ፣ ሚስቴ 5 ዓመት ሙሉ ተማጽና ምን ለወጠች? ጭራሽ አሳይታ ነሳች። ደግሞ ሰዓቱ ረፍዷል። ልጇ ከሆዷ መውጣት አለበት። ትንሽ ከቆየን ሚስቴን አጣታለሁ። እቺ ደግሞ የክዳይ ብረት ጸበል ጠጫት። ማማ ሽሮ ሜዳ ደርሰዋል፣ ይውረዱ። ልጄ ደጇ ስማጽንሽ አድራለሁ። አቃሏ አታሳፍረኝም። እማማ ማርያም ማረችኝ። አይ አንቺ አታሳፍርኝም እኮ ቀየርሽው አይደል? እሺ አልሽኝ አይደል? አማላጄዋ እናቴዋ የኔ ገራገር። እሰይ እሰይ እሰይ። አትወልጂም ያለኝ ዶክተር የሚመልሰው ጠፋው። ታዲያ ምን ነው በራስ ጎንሽ መጣሽ? ተአምሮ አላሳይና ስለቴን ላስገባ። እማማ እኔንም እንድትታረቀኝ ይጸልዩልኝ። ለተማጽኖት አይደለም ላልጠሯት ትደርሳለች። እማማችን አይ ልጄ እኔ ምን ጎሎኝ ባይሆን የኪዳነ ምሕረት የአገልግሎት ቦታ ጠቧታል። ሲከፋን ሲጨንቀን ቻው በቃ። ሄሎ የኔ ቆንጆ። አቤት። በዚህ ፀሐይ ከምትንከራተቺ ነይ ግቢና ፈታ ላድርግሽ። አይ ጋሼ አመሰግናለሁ። አትግደረህ እንጂ እኔ እንጆሪ አልፈልግም አለችሁት እኮ። ለምን እንደድሜው ታዩንም ጋሼ። ጋሼ አይሰበር። አንተ ነህ እንጂ እቺን መሰለኝ ቆንጆ በግር እያንከራተትካት በፀሐይ የምታስበላት። ይልቅ የኔ ቆንጆ ህይወት አንድ ምርጫ ነው የምትሰጥሽ። ወጣትነትሽን ዘና በይበት። እንገናኛለን በቃ። እንዴ ፍቅራችንን ለትንሽ ምቾት ብለሽ ልሸጪው ነው? ይቅርታ ቴዲ፣ ፍቅር ሆድ አይሞላም። አባዬ በዚህ ሁኔታማ ምንም ደህና ሴት አላገኝም። ዝም ብዬ አንዷን ባገባ ይሻለኛል። አይ ልጄ ተስፋ አትቁረጥ። ጊዜው የውሸት ቢሆንም እውነተኛ ሴት ማግኘት አይቀርም። እንዴ ማለት ምንድነው አባዬ? ቴዲ ምን ማለት ነው? ምን መሰለሽ፣ ነይ ውጪ። አየሽ የቆጡን አወርዳለሁ ብለሽ የብብትሽን ጣልሽው። ቻው ባይ። ሃይ ፍቅሬ በፊት ያ ችጋራም ፍቅረኛ ያልኩህ እኮ እሱ ነው። ሳምቡሳ በየመንገዱ የሚጋብዝሽ እሱ ነው። አንተ በህይወት አለ እንዴ? አሁን አለው። ምን ልታዝዝ? ዋምጣልኝ።
ለእኔ ቡና አምጣልኝ በቃ። እሺ እንዳጠጣው ደግሞ እንሂድ አይደል ማሪ? የቀረውን ደግሞ ጮርናቄ ብላበት። እሺ መቼም አትለወጭም አንቺ። ቆይ ቁም። ምንድነው እያረግሻለሽ? ለምንድን ነው ጥለኸኝ የምትሄደው? አብረን አይደል እንደ መጣ ነው። ሲጀመር ኤክስሽ ያለበት ቦታ ያመጣሽኝ ያውቀሽ። አትጮህብኝ፣ በስነ ስርዓት አዋራኝ እንድታከብረኝ። ደህና ነሽ? ደምተሻል እኮ። ምን አድርጎሽ ነው? አሁንም እንደ በፊቱ መልካም ሰው ነህ። ደህና ነሽ? አመሰግናለሁ። እሺ ቢኒ። ቢኒ። አቤት። ባዶ ኪስን እያለ የምትሰጠኝ ፍቅርና ክብር ይበልጥብኝ ነበር። አሁን ግን አታስቢ፣ ያለፈ ነገር ነው። አዲስ ህይወት ጀመርክ ወይስ ብቻህን ነህ? አይደለም ቢኒ ነይ ወይ ፍቅረኛዬ ነሽ፣ ተዋወቂያት። ሰላም፣ እንዴት ነሽ? ውስጥ እየጠሩ ነው። በቃ መልካም ቀን። እሺ